ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦቻችን እንደምን አላችሁ እንደምን ሰነበታችሁ በያላችሁበት የዓለም ዳርቻ በጎ እንዲገጥማችሁ እየተመኘሁ የዛሬውን መረጃ ለሌሎች ተደራሽ እንዲሆን ኮፒ ሼር በማድረግ እንዲሁም ደግሞ ላይክ ሼር ሰብስክራይብ በማድረግ ኃላፊነታችሁን ትወጡ ዘንድ ከወዲሁ በአጽንኦት እጠይቃለሁ። አርበኞች ያሰባሰበችውን መረጃ እነግራችኋለሁ። ከዛም ባሻገር አርበኛ ሞገስ ቤተ አማራ በፌስቡክ ገጹ ያጋራንን መረጃ አደርሳችኋለሁ። እነዚህ ሁለቱ መረጃዎች ወደ አንድ ሲሰፉ የሚያመጡት ውጤት አለ። ግሸን ደብረ ከርቤ ላይ ከዘመነ ካሴ የአጎት ልጅ ወይም የድሬዳዋ ተወላጅ ከሆነው ሲሳይ አየለ ወይም ሳተናው የቀድሞው የምስራቅ አማራ የቃኝ አዛዥ እንዳሻው ወይም ፑቲን የአሁኑ የልጅ ኢያሱ ኮር ቤተ አማራ ክፍለ ጦር ምክትል መሪ በተጨማሪ የቤተ አማራ ክፍለ ጦር አዛዥ የሆነው ሰለሞን አሊ የራምቦ ክፍለ ጦር አዛዥ የሆነው ሙሉቀን ጋር በደንብ ተብሰልስሎ ሂሳብ ተሰራ ያኔ። ከዛም ድርሳን አጸደቀው። ቀደም ሲል የተወጠነውን እና ድርሳን ያጸደቀውን በማን ይፈጸም ሲባል እነሱ ይጨክናሉ፣ ግን ከዛ በኩል አይጨክንባቸውም ያሏቸውን ሰዎች መለመሉ። የውን መቼ ይፈጸም የሚለውን ግን የአርበኞች ሚዲያ ምንጮች አልደረሱበትም። ይሁን እንጂ በድጋሚና የመጨረሻውን መጀመሪያ አርበኛ ሞገስ ቤተ አማራ በፌስቡክ ገጹ እንዲህ ሲል የደረሰበትን መረጃ አሰናዳው። ከዚህ በኋላ የማቀርብላችሁ በአርበኛ ሞገስ ቤተ አማራ የፌስቡክ ገጽ ላይ ያገኙትን እንደወረደ ለመሆኑ እያሳወቅኩኝ ወደ መረጃው እሄዳለሁ። በቅዱሱ ግሸን ተራራ የረከሰ ሴራ ጠንስሶ ቦታውንም ለጠላት ብልጽግና ኃይል አስረክቦ የወሎ ቤተ አማራ ጠቅላይ ግዛት እዝን ለመበተንና መሪውንም ለማጥፋት የተንቀሳቀሰው ድርሳን ብርሃኔ የልጅ ኢያሱ ኮር ሰራዊት ከወንድሞቻችን ጋር አንዋጋም ማለታቸውን ተከትሎ ኮሎኔል ፈንታው መሐቤን ለማጥፋት የማዘናጊያ መንገዶችን ግን እየተጠቀመ ነው ይላል። ይኸውም እርቅ እፈልጋለሁ እንደ ወሎ አንድ መሆን አለብን በሚል ማታለያ ኮሎኔል ለስብሰባ እንዲቀመጥ አድርጎ ለማሳፈን ከፍተኛ ስራ እየሰራ ይገኛል ይላል ሞገስ ቤተ አማራ። ከግሸን ተራራ የተንቀሳቀሰው ኃይል ተረፌ የሚባል ቦታ ላይ ሰፍሮ የሚገኝ ሲሆን ድርሳን ግን በቁጥር 33 የሚሆኑ አጃቢ ይዞ ፀሐይ መውጫ ገብቷል። ፀሐይ መውጫ የገባው በዋናነት የደላንታ ፋኖችን ከኮሎኔል እንዲነጠሉ ለማግባባት እና ያ አልሆን ካለ ደግሞ ከላይ የጠነሰሱትን ማግባቢያ በመጠቀም ወደ ኮሎኔል ለመቅረብ እና እሱን ለማፈን ነው ይላል ሞገስ። በዚያውም በፀሐይ መውጫ ከወሎ ቤተ አማራ ጠቅላይ ግዛት እዝ የታችኛው አመራሮች ጋርም እንደተነጋገረ ታውቋል። ንግግሩ ቅዱስ ቢሆን እና በቀናነት የተመሰረተ ቢሆን እኛም አንቃወምም ነበር። ነገር ግን ለጥፋት ስለሆነ ከፍተኛ ጥንቃቄ ያስፈልጋል። ይህን የረከሰ ምክር አጠቃላይ እንደ ድርጅትም እንደ ኮርም ግሸን ተራራ ላይ መክረውበት ነው እየተባበሩ ያሉት። እንደውም ለዚህ ተግባር ማለትም አባታችን ኮሎኔል ፈንታው መሐቤን ለማዘናጋትና ጉንጮን ስመው እንዲያሳፍኑ ታጭተው የነበሩት ለኮሎኔል ቅርብ ናቸው፣ ሰውየውም ያምናቸዋል በሚል የየጁ ተወላጆቹ ዳንኤል አስረስና ፍቃዱ አሰፋ ነበሩ። አሁን የእነሱን ስራ ነው ድርሳን እየሰራ ያለው። ይህንን መረጃ ማጋራው ጸረ አንድነት ስለሆንኩ አይደለም፣ ሐቁ ይህ ስለሆነ ነው። አንድ አባታችንን ስለማጥፋት ነው ሲያሴሩ እየከረሙት። ከመቼውም ጊዜ በላይ ጥንቃቄ ያስፈልጋል ይላል ሞገስ ቤተ አማራ። ክቡራትና ክቡራን የሞገስን የፌስቡክ መልእክት እኛ ወዲህ ስንከለብጠው እናንተም ደግሞ ተደራሽነቱን ለማስፋት ሼር ኮፒ ሊንክ በማድረግ ለሌሎችም ተደራሽ አድርጉት። አስፈላጊው ጥንቃቄ እንዲወሰድ
እኛም በአንክሮት አደራችን እናስተላልፋለን። ሰላም።